ጃኬቱን መስጠቴ ነው እንጂ የፍቅር እንደሆነ አላስተዋልኩም ነበር። ሁሉም የኔ ጥፋት ነው። ኧረ አንቺ ምንም አላጠፋሽም። ፍቅር ነበረች እኮ መረዳት የነበረባት። ባርኮቴ እዚህ ቤት አንተ ስላለኝ ስለምትረዳኝ ስለምታግዘኝ በጣም አመሰግናለሁ። እኔ ምን አደረኩልሽ አደይ? እንዴ ሁሉም ነገር እኮ ያንቺ ጥንካሬና ብርታት ነው አደይ። ቆይ ግን የሁሉ ትዕግስት ከየት አምጥተሽው ነው? አይ ባርኮቴ ትዕግስተኛ እንደሆነ ያደረገኝ ጊዜ ነው። ከዚህ የባሱ ብዙ ጊዜያቶችን አሳልፌያለሁ። የቤት ሰራተኛ ሆነ ስትሰራ ሁሉም ከነሱ ውጭ አማራጭ እንደሌለ አድርገህ እንድታስብ የበታችነት ስሜት እንዲሰማ ያደርገዋል። ልክ ነሽ። በጣም ብዙ ነገሮችን አልፈሻል። ሰውም እኮ መጨካከን ጀመረና መተሳሰብ ጠፍቶ ምን አለ ለእናንተ ስኬት አስተዋጽኦ ቢያደርግ። እስኪ ተው ባርኮቴ፣ የሰው አመል እኮ በየቤቱ ይለያያል። አይዞሽ አደይ፣ ሁሌም ቢሆን ከጎንሽ ነኝ። እሺ የምትፈልጊው ነገር ካለ እኔ ማማከርም ማናገርም ትችያለሽ። እኔ እኮ ምኞቴ አንቺ የራስሽ የሆነ ስራ ጀምረሽ የራስሽ የሆነ ቤት ውስጥ ስትኖሪ ማየት። እሱ ማየት ይቀራል ይሆናል። አንዳንድ ሰዎች ዝቅ ስትልላቸው ደግመ ከፍ ማተል ይመስላቸዋል። ብቻ አንተ ብዙ አትጨነቅ፣ ሁሉም ነገር በቅርብ ቀን ይስተካከላል። አይዞሽ አደይ፣ በርቺልኝ። እሺ ባርኮቴ፣ እበረታለሁ። በቃ የምትፈልጊው ነገር ካለ እንዴ? እኔ ፍቅር ላይ አደይ መጫወት ጀመረች። አደይን ግን አደነኳት በጣም። አንቺ ሰቅድሚያ ጨዋታው ወደ አንቺ ያዞረችው። እንደዚህ አይነት ማይንድ እንዳላት ባቅ ኖሮ ከአንቺ ጋር ከመስማማ ከሷ ጋር ተስማምቼ አንቺ ስትንጨረጨሪ ባይሻለኝ ነበር። እየካድሽ ነው። በአንድ ጊዜ ወደ አደይ ተገለበጥሽ። እኔ ወደ ማንም አልተገለበጥኩኝ። ግን የላይ ሀብሉን ሲያገኘው ማየት ፈልግ ነበር። እዚህ አንቺ ባመጣሽው ሴራ ሀብሉ ጠፍቶ ቀረ። ሀብሉ አልጠፋም፣ ግዴታ ማግኘት ይኖርብናል። ከየት ታመጪዋለሽ? በየቤቱ እየዞርሽ እንግዲህ ሰራተኞች ፍቃድ አውጥተሽ ሰራተኞቹን በሙሉ ፈትሽ። ለምንድን ነው ፍቃድ የማጽፈው? ልብሳቸውን ለመፈተሽ ነው። ሊዲያ እየቀለድሽ እንዳይሆን። አይታይሽም እንዴት ግራ እንደገባኝ? ቆይ ለምን አትይውም? ኢላ ራሱ እኮ እንዳንቺ አልተጨነቀም ወይስ ሌላ አሰብሽው ልታንኮላለ? ምንም የተለየ ነገር አላልኩ። ለምን ተወላወያለሽ? አደይ ሀብሉን እንደዘረፈችው ለኤላ ሳምነን ባርኮትም ሌባ እንደሆነች ሲያውቅ ከቤት ያባረራታል። እንደዛ አይደል እንዴት ተስማማን? ለምን አያገባኝም ትያለሽ? እሺ ቆይ ምን አድርጊ ነው የምትይኝ? ቅድም ዳይመንድ ከዚህ ቤት ሲወጣ አይተናል። ለምን የመጣ ይመስልሻል? አደይ ላይ ያዋራት ነው። ጅላቶኝ ለምን ብሎ ነው የሚያዋራት? ያፈቀራት እኮ ኪንጎ እንጂ ዳይመንድ አይደለም። እርግጠኛ ነኝ ሀብሉን ለዳይመንድ ሰጥተዋለች። እኛ ላይ ጨዋታ እየተጫወተችብን። ቆይ አንቺ ግን ለምን ሄደሽ ዳይመንድን አታወሪው? በዛውም ደግሞ ኩያሽን ታገኛለሽ፣ ከወንድሜ ላይም ወረድት ያለሽ። ሊዲያ አብረን ጀምረናል፣ አብረን መጨረስ አለብን። ከዚህ ነገር እጄን አወጣለሁ ካልሽ እማደርገው እኔ ነኝ የማውቀው። አሁን ዳይመንድ ጋር ሄደን ማውራት አለብን። እንደዚህ እኮ መጫወት አይጠበቅብሽም። ፈርቻለሁ ማለት ብቻ ነው የሚጠበቅብሽ። ቦክባካ ምን ያንቦቅብቅሻል? ሊዲያ ትዕግስቴን አታስጨርሽኝ። የትኛውን ትዕግስትሽን ባክሽ? እኔ አላየውም አልሰማውም። ተሳስተሽ ደግሞ የኔን ስም እንዳትጠሪሽ። አንቺ ከሃዲ ካድሺ። ቢገባሽ እኮ አደይ ከዚህ ቤት መውጣቷ ለኔ ብቻ አይደለም ጥቅሙ ላንቺም ነው። ኡፍ አንቺንም አደይም ይሄ ዳይመንድ የተባለ ሆረር ልጅ ለቃቅሞ በወሰዳችሁ። እኔ ሊዱ ምንም አያገባኝም። ከዚህ ቤት ውልቅ ብትሉልኝ። አንቺ ነሽ እንደዚህ ያልሽው? ምን አይነት አጋጥ ወጥነሽ? እኔ እኮ እንስማማ ስትኝ አምኜሽ ነበር። አንቺ ነሽ እኔን ከራሴ ቤት ጥርግ በይ የምትይ? ኡፍ ፍቅር በእናትሽ ከክፍሌ ውጭልኝ። ነይ አንቺ ራስሽ ውልቅ በይ። አንቺ ስርዓተ ቢስ ጭራሽ አታፍሪ። ምን ትመስላለች? በእናትሽ በጣም ስራ ነው የሆንሽብኝ። በእናትሽ ውጭልኝ፣ በቃ ውጭልኝ። ለዚህ ንግግርሽ ዋጋ ትከፍያለሽ። ለእያንዳንዱ ቃልሽ አንቺ አሻንጉል